የግብፅን ጦር ናት ኳስ ጦር እንደ ግድቦ ነው ለጠበቁን ህዝቦች ዛሬ ሲወስቱ ስለማልሰማቸው ስለምወዳቸው የምርም ስለምወዳቸው የአፋር ህዝብ ነው ዛሬ ላውራ የመጣሁት። በ1875 አካባቢ የግብፁ እስማኤል ፓሻ በቃ አፍልታ የግብፅ ገዢ የነበረው ብላ አፍልቶ እስከ አባይ መቆጣጠር ነው ኢትዮጵያ መግዛት ነው ለጥልጦ ምናምን ብላ አፍልታ መጣች። በመጣ ሰዓት እንግዲህ ጦሩን ጀነራሎቹን ይላቀው አክቹሊ ጀነራሎቹ የአሜሪካ ምናምን የብሪቴን ምናምን ጀነራሎቹ የአውሮፓ ጀነራሎቹ አሰልፎ ነው እንግዲህ ወደ ኢትዮጵያ ይላከው። እንግዲህ በሰሜን በኩል እንግዲህ ናሉላ አሉ በሰሜን በኩል ጦር ላከ። በዚህ በኩል ልግባ በዚህ በኩል ሲል አፋሮች አሉ። አፋር እንዴ አፋር እኮ ሙስሊም ነው ከኛ ጋር ይቀርባል። ከነዚህ ክርስቲያኖች ጋር ተስማምቶ ባጽ ዮሐንስ ጊዜ ነው። እሺ ከናናጽ ዮሐንስ እንደዛ ሙስሊም እንትን ይያለ ምናምን አረ ከኛ ጋር ናቸው ጀለስ ናቸው ምናምን ብለው ገባ። የአፋሩ ቺፍ ተቀበለው መሐመድ ይባላል። መሐመድ እንግዲህ ተቀበሉት እንዴ ናችሁ ምናምን ተባባሉ ከግብጾቹ ጋር ማለት ነው። አረ በቃ እኛ ምን ፈልገው አለ እኛ እነሱ ነው እናንተማ የኛ እኮ ናችሁ እንዴ ሙስሊም ናችሁ በስንት ነገር እንዴ ምናምን አላቸው ግብጾቹ ሲሰክሱ ማለት አፋሮች አረ በቃ እኛን ካለካችሁ እለፉ ያሉ ይመስልሃል አይደለ ለውሸት አሏቸው አረ ችግር የለውም እኛ እንደውም እነዚህ ክርስቲያኖች ምርር ብለውናል ክርስቲያን መሪዎች ወደዛ አስወግዱልናል እሺ ምናምን በቃ ግብጾቹም ተመቻቹ ምናምን ለጥለጥ አሉ። እንግዲህ ማታ ተተኛ 400 የግብጽ ወታደር ነው እንግዲህ በዚህ በኩል ገብቶ ሊያጠቃ ነው እንግዲህ በስር ገብቶ ማለት ነው በአፋር በኩል። ማታ ላይ የአፋር ወታደሮች ምን ያደርጉላቸዋል ይታያችሁ እንግዲህ በሃይማኖት አንድ ካልሆኑት አቢሲኒያ ነገስታቶች ጋር በዛ ሰዓት ደግሞ በግዛትም አንድ ናቸው ማለት ያስቸግራል። እንደማይስማሙ ግልጽ ነው ከክርስቲያን ነገስታቶች ጋር እንግዲህ ሁሌ ጥላለ ሁሌ ጦርነት አለ በመሃላቸው የአፋር ህዝብና የአቢሲኒያ ነገስታቶች ይሄ ምንም ጥያቄ የለውም። ነገር ግን ምንድነው የአፋሮች ያሰቡት ምንም ቢሆን እኚህ ጎረቤት አብረንም ኖረናል ተዋልደናል ይሁን ምንም ቢሆን በቃ ገብቷችሁ አላምላችሁ እንዴ እኛም ማናቀው መጥቶ ከሚገዛን አሁን ነው አሉ ማታ ተኙ ብለው አብለታው ሆዳቸው ሞላ አርገው ልክ እንደተኙ 400 የሚሆኑ የግብጽ ወታደሮች በተኙበት ነው ካካ ያረጋቸው። ይሄ ነው በቃ እዚህ ጋር ኢትዮጵያዊነት በቃ ተገነባ ማለት ነው። እኔ ያኛውን ወገኔን ምንም ቢሆን ባልመሳሰለው ምንም ቢሆን አብረን ኖረናል። ስለዚህ እሱን አሳልፌ ከምሰጥ ነገም ለኔ ጦስ ነው። አሁን የውሸት ሄደው አለፉ እንጂ ነገ እነሱን ሲጨርሱ ወደኔ ይመጣሉ። ስለዚህ አንድ ሆኜ ላፋው ማለት ነው። አየ ይሄ ነው አፋር ግመሉ የሚያቋል ያገሩን ባንዲራ ሲባል በዚህ ነው በቃ ገብቷል አመለ ለሀገር መሞት ለዚያውም እንደውም ሀገሪቷን ከሰጠችው የነጠቀችው ይበልጣል ባይነኝ። አንዳንዴ አፋር ግን እንደዛ አይልም። ያፋር ብዙ ጊዜ ዳርዳር ያሉ አንዳንድ አሉ በቃ ዳርዳር ስለሆኑ ምናምን ሌላ ቦታ አፋር ጅቡቲ ያለ ኤርትራ ላይ ያለ ግን ኢትዮጵያዊነቱን ሲያቋሽሽ እዛም ያለው ኤርትራም ያለው አፋር ኤርትራነቱን ሲያንቋሽሽ አሰማው። ገብቷችኋል አመላችሁ ደስ ይለዋል። አፋር እዛም እዚህም የኔ ነው ብሎ ነው የሚያስበው። ተማሩ አንዳንድ ቦታ ላይ ያላችሁ ጥቂት የብሔረሰብ አንዳንድ እንትኖች እውነቴን ነው የምላችሁ እና አይ ላቭ ዩ እውነት ኑሩልኝ። እናንተ ስላላችሁ ነው ብዙ ድንበራችን እሳት ይሆናችሁ እሳተ ገሞራዎች ኑሩልኝ።